ሰላም ሁሱ ሰላም ደህና ነሽ? አለን። እሺ ባሌን ሻሃዳ ላስይዘው ነበርና ምን ማድረግ አለበት? አንተ እንዳትይዘው እንድታስይዘው ያናግረኝ ይሻላል። ሰላም እንዴት ነህ? ሰላም ነው እንዴ? ልምናን መቀበል ፈልገህ ነው? የምላን ቃል አብረህ እየተከተልክ በል። እሺ ቆይ አንዴ ጸጥታ ያለበት ቦታ እንውረድ። ሁሱ ችግር የለም። ሁሱ አይገርምም? የአላህ ስራ ከአትክልት በስተቀር ሁላችንም ሰለምቴዎች ነው እዚህ ገስት ላይ ያለን። ሁሱ አቤት። አሁን ጸጥታ ቦታ ላይ ነን። እሺ የምላን ቃል አብረህ እየተከተልክ በል። አሽሃዱ አሽሃዱ አላ አላህ ሰማ በላ ኔትወርክ ከመጀመሪያው ሁሱ ኔትወርክ አቋርጦናል። አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ጨርሰሃል። ከዚህ በኋላ ሙስሊም በጣም ደስ ያለኝ አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ይህ ቃል የታዘዘበት ምክንያት የመጀመሪያው ሊያውቀው የሚገባው የሰው ልጅ እዚህ ዓለም ላይ የፈጠረውን አምላኩን ነውና ለዚያ ለአምላኩ አምላክነቱን መመስከር አለበት። ይሄ የመጀመሪያ የእውቀት ሁሉ መሰረት አንዱን አምላክ ማወቅ ነው። የጥበብ ሁሉ መሰረት ለዚያ ለአንድ አምላክ በብቸኝነት መገዛት፣ የእርሱን ትእዛዝ ጠብቆ ማደር ነው እዚህ ዓለም ላይ። እናም የመጀመሪያ የነቢያቶች አስተምህሮ ይሄ ነው። የመጀመሪያ ትእዛዛት ሁሉ መጀመሪያ ይሄው ነው፣ አንዱን አምላክ ማመንና ለእርሱ ብቻ አምልኮን መፈጸም። ከዚያ መቀጠል ስለ ሶላት አሰጋገድ በመማር ታስተምርሃለች። ቀላል ነው። ሶላት መስከር ትጀምራለህ። አሁን ከቻልክ ሻወር ብትወስድ መልካም ነው። ወይም ስራ ላይ ከሆንክ ስጨርስ ችግር የለውም። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዘዋል። ለሶላት ራሱን ዝግጁ ያደርግ ዘንድ ነው።